ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። አዲስ ግሎባል ኒውስ ነን። ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርስ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። የኢራን ሰላማዊ አብዮታዊ ዘብ IRGC የሆርሙዝ ሰርጥን ለማለፍ አዳዲስ የባህር መስመሮችን የሚጠቀሙ ማናቸውም መርከቦች ከፍተኛ አደጋ እንደሚደቀንባቸው ማስጠንቀቂያ መስጠቱ አሁንም የገልፍ ሀገራት ውጥረቱ አለመርገቡን አመላካች ነው ብለዋል። IRGC ባወጣው መግለጫ በአካባቢው የሚደረጉ ማናቸውም ያልተፈቀዱ የጭነትም ሆነ ደህንነት መስመር እንቅስቃሴዎች የቀጠናውን ሰላም የሚያናጉ በመሆናቸው እርምጃ እንደሚወሰድባቸው አመልክቷል። ይህ ማስፈራሪያ በስትራቴጂክ የባህር መስመሮች ላይ ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም የፖለቲካ ተንታኞች ከመናገር አልሸሸጉም። አብዮታዊ ዘቡ ባወጣው መግለጫም ከቴህራን እውቅና ውጪ የተዋቀረው አዲሱ የባህር ኮሪደር ተቀባይነት የሌለውና እጅግ አደገኛ ነው ብሎታል። ከሆርሙዝ ሰርጥ በኩል ለመጓዝ የተፈቀደው ብቸኛው መስመር በኢራን እስላማዊ ሪፐብሊክ የተሰየመው ነው ሲል የገለጸው የጦር ኃይሉ በሰርጡ የሚያልፉ መርከቦች በዓለም አቀፉ የባህር ግንኙነት መስመር ወይም ቻናል 16 በኩል ከኢራን ባህር ኃይል ጋር መገናኘት ግዴታቸው መሆኑንና ሕጉን ከሚጠየፉት ላይ እርምጃ እንደሚወስድም ይህ የአብዮታዊ ዘብ መግለጫው ያወጣው የኦማን መንግስት ከዓለም አቀፉ የባህር ትራንስፖርት ድርጅት ጋር በመተባበር በጦርነት ምክንያት የተዘጋውንና ከ11000 በላይ መርከበኞች የታገቱበትን ቀጠና ለመታደግ ጊዜያዊ የደህንነት ማለፊያ መስመር ይፋ ማድረጉን ተከትሎ ነው። በአካባቢው የተፈጠረው አዲስ ውጥረት በቅርቡ በአሜሪካና ኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ስምምነትና የሰላም ድርድር ጥያቄ ውስጥ ሊጥለው እንደሚችልም ከወዲሁ ተሰግቷል። በሌላ በኩል የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህሬን መዲና ማናማ በተካሄደው የባህረ ሰላጤው የትብብር ምክር ቤት መሪዎችን ከውጭ ጉዳይ ሚኒስትሮች ጋር ባደረጉት ስብሰባ ላይ ዋሽንግተን ከኢራን ጋር የምታደርገው ማናቸውም ስምምነት የቀጠናውን አጋሮችን ደህንነትና ጥቅም የሚጠብቅ እንደሚሆን ተናግረዋል። ሩቢዮ ዋሽንግተን ከኢራን ጋር የጀመረችውን የመጀመሪያ ደረጃ የሰላም ስምምነት ይፋ ማድረጓን ተከትሎ ስምምነቱን በጥርጣሬ ለሚመለከቱት የባህረ ሰላጤው አረብ ሀገራት ማረጋገጫ ለመስጠት የ3 ቀናት ጉብኝት በማድረግ ላይ ይገኛሉ። በማናማ በተሰጠው መግለጫ መሰረት ሚኒስትሩ በዚህ ድርድር ሂደት ውስጥ የሚወሰኑ ማናቸውም ውሳኔዎች በመካከለኛው ምስራቅ ቀጠና ያሉ የአጋሮቻችንና ወዳጆቻችን ጥቅም ሁልጊዜ ያገናዘብ እንዲሆን እንፈልጋለንም ሲሉ ተደምጠዋል። አክለውም በዚህ ስምምነት ውስጥ ባህረ ሰላጤው ቀጠናው ላይ ያሉ የአሜሪካ አጋሮችና የደህንነት መረጋጋት ወይም ብልጽግና አሳልፈው የሚሰጥ ምንም አይነት ድንጋጌ እንደሌለና የጉብኝታቸው ዋና ዓላማም ይህንን ለማረጋገጥ እንደሆነ አስገንዝበዋል። ሩቢዮ የባህረ ሰላጤው ሀገራት ከኢራን ጋር የሚደረገው ስምምነት ለቴህራን ከልክ ያለፈ መብት በመስጠት የቀጠናውን የኃይል ሚዛን እና የነዳጅ ፍሰት እንዲያስተጓጉል ስጋት እንዳላቸው ከዚህ በፊት መግለጻቸውም ይታወሳል። የባህረ ሰላጤው የትብብር ምክር ቤት GCC አባል ሀገራት በባህረ ሰላጤው ቀጠና ዘላቂ መረጋጋት ለማስፈን ከኢራን ጋር የሚደረግ የዲፕሎማሲ ድርድር፣ የሰላም ውይይትና የጋራ መግባባት ዋናኛውና ቀዳሚ አማራጫቸው በመሆኑ በድጋሚ አረጋግጠዋል። የምክር ቤቱ መሪዎች በማህሌም በተካሄደው ስብሰባ ጎን ለጎን በሰጡት መግለጫ በቀጠናው እየታየ ያለው የጸጥታ ውጥረት ለማርገብ አስተማማኝ መንገድ ዲፕሎማሲያዊ ግንኙነት መሆኑን ጠቁሟል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በቀጠናው ጉብኝት እያደረጉ ባሉበት በዚህ ወቅት የጂሲሲ ሀገራት ከቴህራን ጋር ወደ ከፋ ግጭት ከመግባት ይልቅ በጋራ ጥቅሞችና በሰላማዊ ውይይቶች ላይ ማተኮር እንደሚመርጡም ግልጽ አድርጓል። ምክር ቤቱ ባወጣው መግለጫም ከሆርሙዝ ሰርጥ የባህር ጉዞ ደህንነትና በዓለም አቀፍ የነዳጅ ገበያ መረጋጋት ዙሪያ ከኢራን ጋር ገንቢ ውይይቶች ለማድረግ ዝግጁ መሆኑን አመልክቷል። ይህ የጂሲሲ አቋም ቀጠናው ከጦርነት ስጋት ወጥቶ የኢኮኖሚ ትብብር ላይ እንዲያተኩር ለማድረግ የሚመነጭ መሆኑን የፖለቲካ ተንታኞች እየተናገሩ ነው። ከዚህ ጋር በተያያዘ የባህሬን ውጭ ጉዳይ ሚኒስትር የኦማን መንግስት በሆርሙዝ ሰርጥ በኩል መርከቦች በሰላም እንዲያልፉ ያዘጋጀውን አዲስ የባህር ኮሪደር ሀገራቸው ሙሉ በሙሉ እንደምትደግፍና እንደተቀበለችው መግለጫ መስጠቱ በቴህራንና ማናማ መካከል ውጥረት እንዳይፈጠር ያሰጋል። ሩቢዮ ማናማ ላይ በሰጡት መግለጫ ይህ በኦማን የቀረበው መተላለፊያ መስመር በዓለም አቀፍ የንግድ መርከቦች ላይ የተደቀነውን የደህንነት ስጋት ለመቀነስና የባህር ላይ ትራንስፖርት ፍሰቱን እንዳይስተጓጎል ለማድረግ ትልቅ አስተዋጽኦ አለው። ይህ የባህሩ ድጋፍ የመጣው የኢራን እስላማዊ አብዮታዊ ዘብ IRGC አዲሱን የኦማን መስመር የሚጠቀሙ መርከቦች ለአደጋ ይጋለጣሉ በማለት ማስፈራሪያ በሰጠበትና ቀጠናው በከፍተኛ ውጥረት ባለበት ወቅት ነው። ባህሬን የሆርሙዝ ሰርጥ ደህንነት እንዲጠበቅ ዓለም አቀፉ ማህበረሰብና የቀጠናው ሀገራት በጋራ እንዲቆሙ የጠየቀች ሲሆን ኦማን ተነሳሽነት ለቀጠናው መረጋጋትና ለዓለም አቀፍ የነዳጅ አቅርቦት ዋስትና መሆኑን ሩቢዮ አጽንቶ ሰጥተው ተናግረዋል። ማርኮ ሩቢዮ ኢራን በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ለመጫን ባሰበችው
ታሪፍ ወይም ቀረጥ ዙሪያ የሚደረጉትን ህጋዊና ፖለቲካዊ ክርክሮች የቃላት ጨዋታ ብቻ ሲሉ አጣጥሏቸዋል። ሚኒስትሩ የተረኳላቸውም ክፍያው ምንም አይነት ስም ቢሰጠው ወይንም በማንኛውም መንገድ ቢቀረጽ ዋና ዓላማው ዓለም አቀፍ የባህር መስመሮችን በኃይል ለመቆጣጠርና በንግድ መርከቦች ላይ ተጽዕኖ ለመፍጠር የሚደረግ ስልታዊ አካሄድ ነው ብለውታል። ዋሽንግተን ይህንን መሰናክል በዝምታ እንደማትመለከተውና ጉዳዩ ከቃላት ትርጉም በላይ የዓለም አቀፍ የባህር ጉዞ ነጻነትና የሚጋፋ መሆኑን ሩቢዮ አጽንቶ ሰጥተው ተናግሯል። አክለውም ከገልፍ ሀገራት ጋር በነበራቸው ቆይታ ኢራን በሆርሙዝ ሰርጥ የሚያልፉ መርከቦች ላይ የጉዞ ታሪፍም ቀረጥ ለመጣል የምታደርገው ጥረት ዜሮ መሆኑና አሰራሩን ፈጽሞ ሊተገበር የማይችል እንደሆነም የጋራ መግባባት ላይ መድረሳቸውን ይፋ አድርጓል። እንደምታዩት ነው ሁለቱም ሀገራቶች። ውድ ተመልካቾቻችን ለጊዜው የነበሩ መረጃዎች እነዚህ ይመስላሉ። ቻናላችን አዲስ ነው፣ ሰብስክራይብ እንዲሁም ቪዲዮቻችን ሌሎች ሰዎች ጋር እንዲደርሱ ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን።